እናት እንሰው ታውቂያለሽ? እንዴ ለምን ፈልገሽ ነው? ማንሽ? ታውቂያለሽ እንዴ? ታውቂዋለሽ ወይ? ባሌን እንዴት አላውቀውም? ማለቴ ገና ልንጋባ ነው። በእርግጥ ሰርጋችን ከጥምቀት በኋላ ባለው ቅዳሜ ነው። ግን ቤት ውስጥ ነው ያለው። ላገናኝሽ? ምን ነው የኔ እህት ለምን ደነገጥሽ? ምን ሆነሽ ነው? ማናት? ቆይ ታውቃታለህ? ኧረ በጭራሽ አላውቃትም። አቶ አንላይ ከጎንደር ተነስቶ መንደራቸው ላይ እንደደረሰ የወትሮ እርጋታው ጠፍቶ ፊቱ ላይ የነበረው ሰላም ደፍርሶ በየሰው ቤት በጭንቀት እያንኳኳ ጎረቤቶቹን ተጨንቆ ማስጨነቅ ይጀምራል። እንዴት እንዲህ ጉድ ትሰራኛለች? እንዲህ ይደረጋሉ? እስቲ ፍረዱኝ። እኔ በሰዓቱ አንላይ የሚያወራው ነገር ምንም አልገባኝም ነበር። አለመግባትም ብቻ ሳይሆን ሄርሜላን ሳያት አጠራጥሮኝም ነበር። ምንድነው የጠረጠርሽው? ቅድም እንዳልኩ በመንደራችን በገዛ አባቶቻቸው ታዳጊ ሴቶች በተደጋጋሚ ተደፍረው ስለነበረ ያን ላይ ሁኔታም ከወትሮ ስለተለየብኝ ሄርሜላ ላይ ጥቃት አድርሶባት በዛ የተነሳ ከስናፍቅሽ ጋር ተጣልተው ልጇን ይዛ ይጣፋሽ ነበር የመሰለኝ። ነገሩ ለካ ሌላ ነው። እንደዚህ አይነት ክፋትና ጭካኔ እንኳን ባይኔ ላይ ሲወራም ሰምቼ አላውቅም። ሄርሜላ አሁን የተረጋጋሽ ይመስለኛል። የተፈጸመው ወንጀል ብቸኛ አይን ምስክር ስለሆንሽ መናገር አለብሽ። በወራ ጥር 2006 ዓመተ ምህረት በበጋ ወራት ላይ የዚህን መንደር ነዋሪዎች በጭንቀት ያመሰው ጉዳይ የሚጀምረው ወይዘሮ ስናፍቅሽ ወዴት ተሰወረች፣ ለዛውም ከሁለት ልጆቿ አንዷን ብቻ አንጠልጥላ ምን ውስጥ ገባች የሚለው ጥያቄ እልፍ ጥያቄዎችን እየወለደ ከመራራ ሐቅ ጋር ስላፋጠጣቸው ነው። ምን እንደዚህ አይነት ውሳኔ እንድትወስን እንዳደረጋት አላውቅም። ምንም አይነት ጸብ አልነበረንም። ደሞስ በመካከላችን ጸብ ቢኖር እንደ ዕቃ ጨዋታው ፈረሰ፣ ዳቦ ተቆረሰ ተብሎ በድንገት ብስ ይባላል። ታዲያ ባለቤቱ ወይዘሮ ስናፍቅሽ የት ልትሄድ ትችላለች ብለህ ታስባለህ? እኔ እንጃ። አቶ አንላይ የፖሊስ የምርመራ ቡድን ጎንደር ከአዲሷ ሙሽራ ጋር በትዳሩ ላይ ትዳር ሊመሰረት እንደነበር መረጃው እንደደረሳቸው ስላላወቀ የሰርጉን ጉዳይ እስካሁን አልተነፈሰም። መርማሪዎቹም የተደበቁ ሌሎች ወንጀሎችን ለማውጣጣት ስለፈለጉ አውቀው እንዳላወቁ መስለው መታየትን ለጊዜው ቢመርጡም አሰቃቂው ወንጀል የተፈጸመበትን ምክንያት ሊደርሱበት የሚያስችላቸውን ፍንጭ ከፈረሱ አፍ ላይ አግኝተዋል። ወይዘሮ ስናፍቅሽ ከመጥፋቷ ከቀናት በፊት
ወደ ጎንደር፣ ለዛውም በቀጥታ ያንቺ መኖሪያ ቤት መጥታ እንደነበር መረጃ ስላገኘን ከዚህ በላይ ባታደክሚኝ ደስ ይለኛል። እኔ ይህንን በፍጹም አላውቅም። ሙሽሪት በደንብ አስታውሽ። ጎንደር ድረስ ከመጣች አንቺን ካላገኘችሽ ወይም ስለ ሰርጋችሁ ካላወቀች በስተቀር በነጋታው ወደ ቤት መጥታ በሌሊት አንድ ልጇን ይዛ የምትሰወርበት ምንም ምክንያት የለም። ይኸውልህ ከሰርጓ ቀን በፊት ሙሽራ ወደ ውጭ መውጣት የለባትም ስለሚባል እኔ ቤቴ ውስጥ ከሚዜዎቼ ጋር ብቻ ነው ጊዜ የማሳልፈው። ይቺን ሴት አይቻት አላውቅም ነው የምትዩ? እርግጠኛ ነሽ? በምርመራ ቴክኒክ የካበተ ልምድ ያላቸው የቡድኑ አባላት የአዲሷ ሙሽራ ዝምታና የፊቷ መለዋወጥ ብዙ መልእክት ስለነገራቸው በጥርጣሬያቸው እርግጠኛ ወደ መሆን ተቃርበዋል። ከዚህ በመቀጠል ማወቅ የሚፈልጉት ይህች ሴት በቀጥታም ሆነ በተዘዋዋሪ በተፈጸመው ወንጀል ላይ እጁ አለበት ወይስ የለበትም የሚለውን ብቻ ነው። ይህንን ለመመለስ ደግሞ በግልጽ ማወቅ ያለባቸው አቶ አንለይ ከጎንደር ከተመለሰ በኋላ በየዕለቱ ያደርጋቸው የነበሩ ነገሮችን አንድ በአንድ ማስረጃ ማሰባሰብ ነው። የምርመራ ሰነዱ ላይ ያገኘነው ታሪክ ከጎንደር መልስ የነበረውን ሁነት እንዲህ ተርከዋል። አቶ አንለይ ባለቤቱ ስናፍቅ ተሰወረች ካለ 48 ሰዓት ሳይሞላው ባለቤቴን አፋልጉኝ እያለ ጎረቤቶቹን ማስጨነቅ ጀምሯል። መቼም የልብ ወዳጁ አንቺ ነሽ። ላንቺ ሳትነግሪሽ እንደዚህ ብንብላ ትጠፋ። ምን አለ የት እንደሄደች ላንቺ የነገረችኝ ለኔም ብትነግሪ። ሚካኤል ምስክሬ ነው። ለኔ ምንም ያለችኝ ነገር የለም አልኩህ እኮ። እንደሱ ከሆነ የምጠረጥረው ነገር ሆኗል ማለት ነው። ምኑን የጠረጠርከው? እኔ ጎንደር ላይ የገዛሁትን አዲሱ ቤታችንን ለማሰራት ደፋ ቀና ስል ባሌ የለም ብላ ገበያ ስትሄድ አብሯት ከሚታየው ሰው ጋር ኮብልላለች ማለት ነው። ኧረ ተው አንለይ፣ የማይመስል ነገር ለምን ታወራለህ? አይደለም ከወንድ ጋር ልትቀራረብ ይቅርና አንተ በምትሰወርበት ሰሞን አንተን ፍለጋ ስትከራተት እንጂ ገበያ መታ መሽ ነገደች። እሱን ተይው። ለማንኛውም ምርጫዋ ስለሆነ አልከለክላትም። እኔ የምፈልገው ልጆቼ ተነጣጥለው እንዳያድጉብኝ ነው። ሚጣዬን ብቻ ስጠኝ። ደሞስ ምን በወጣት በዚህ እድሜዋ የእንጀራ አባት ትይብኝ። የማደርገውን እኔ ነኝ የማውቀው። አንለይ እንደ ዘበት ጎንደር ብሎ ጣል ያደረጋት ቃል አላስተዋላትም እንጂ ታላቅ ስህተት ነበረች። ጎረቤታቸው የተባባሉትን በመናገሯ ምክንያት ለፖሊስ የምርመራ ቡድኑን ጆሮን ጭው የሚያደርገው አሰቃቂው ወንጀል እንዴትና በማን እንደተፈጸመ ለማወቅና ሙሉ ስዕሉን ለማየት እንደ ማሾለቂያ ቀዳዳ የተጠቀሙባት። ከውሽማዋ ጋር የጠፋችው ባለቤቴን አግኝቼ ልጄን ካልተቀበልኳት እንቅልፍ የለኝም ያለው አንለይ ከሰፈሩ ወጥቶ ስለ ከተማዋ ወጪ ገቢ ሰው ያውቃሉ የሚባሉ ደላሎችን፣ የሀገር አቋራጭ ሹፌሮችን ያጠያይቅ ጀመር። በስተመጨረሻም ነገሩ ካሰበው በላይ ስር የሰደደ እንደሆነ የጠቆመውን ለጎረቤቶቹም ማመን ያቃታቸውን መረጃ ይዞ ወደ መንደሩ ተመለሰ። መናኸሪያ አካባቢ ከደላሎች ሰሞት ያልከው መረጃ ምንድን ነው? መረጃ ብቻ ሳይሆን ጥርጣሬንም ያረጋግጠልኝ። በሌሊት ወደ ክፍለ ሀገር የሚሄድ መኪና አንድ ሕፃን ልጅ ይዛ ከአንድ ወንድ ጋር እንዳሳፈሯት ነው ነገሩኝ። አንለይ ሚስቴ ኮበለለች ካለ ከ3 ከ4 ቀናት በኋላ ነው እንግዲህ በቤታቸው አቅራቢያ የሚያልፍ መንገደኛ ሁሉ አፍና አፍንጫውን ሸፍኖ መሄድ የጀመረው። ከዛሬ ነገ ይቀንሳል የተባለው ይህ ከባድ ጠረን ታዲያ ነክቶ በመሸ ቁጥር እንደ ሀገሪቱ ድህነት እየጨመረ እንጂ እየቀነሰ ሊመጣ አልቻለም። አንለይ አንለይ፣ ኧረ አንለይ አንለይ፣ አንተ አንለይ አንለይ አንለይ። ምን ነው አንለይ? እንዲህ ጉሮሯችን እስኪደርቅ ስንጠራ ማሰማል። ወይ ጠራችሁኝ እንዴ? ሄርሜላ እኮ እህትና እናቷ ናፈቁኝ ስትለኝ ጊዜ
አይናቸውን ላሳያት ብዬ ሀሳብ ውስጡኝ እኮ ነው። ምን ነው ያለችበትን አወቃችሁ እንዴ? የስናፍቅን ነገርማ አንተ ካልሰማ ማን ይነግረናል ብለህ ነው? እና ታዲያ ለምን ፈልጋችሁ ነው? እንደው ሴት የለመደ ቤት መቆሸሹ አይቀርም። አይጥም ሞቶ ከሆነ እናስዳልህ ወይ ልንልህ ነበረ። አረ ምን አይጥ ነው ስናፍቅሽ የሄደችለት ድመቶቹ የዶሮ ጫጭት ሲበሉ የሷ መሄድ ሆዳ ስብሶኝ አይደል? እነሱን ገደያቸው ሽንት ቤቱ ስለጨመርኳቸው ነው የሚሸተው። እንዲህ ከረበሻችሁ መፍትሄ አላጣም። አይዟችሁ አትጨነቁ። ምን ሆኖ አንላይ በቻለው አቅም ሁሉ በሁለት ድመቶች ሬሳ ምክንያት የተፈጠረውን ሽታ ለማጥፋት አካባቢውን በጡንጅት ወይራና ዕጣን ማጠኑን ከዛች ዕለት ጀምሮ ተያይዞታል። ለሰዓታትም ቢሆን ልፋቱ ሰምሮለት የአካባቢው ሰው ንጹህ አየር እንዲተነፍስ ማድረግ ቻለ። ስናፍቅሽ ከተሰወረች በኋላ የመጣውና ላይ የሚያዞር ጠረን ምክንያቱን ለማወቅ ፖሊስ ያንን ላይና የአዲሷ ሙሽራን የዕለት ተዕለት ህይወት በጥልቀት በማጥናትና ያንዳንዱን መረጃ በመበለት ተጠርጣሪዎቹን አንላይና አዲሷን ሙሽራ ማናዘዙን ጠንከር አድርጎታል። ስናፍቅሽን ካገኘሻት በኋላ ባለቤትሽ የት ነበር? አንድ የሚሰራው ጉዳይ አለኝ ብሎ ወደ አዲስ አበባ ነው ሄደው። ከዛ በኋላ አልተመለሰም። እኔም ብዙ ቀን እየጠበቅኩት ነበረ። በመሀል ይኸው ራሴን እዚህ ፖሊስ ጣቢያ ያገኘሁት። ከዛ ውጭ ግን እኔ ምንም ማውቀው ነገር የለኝም። ፖሊስ የተለያየ የምርመራ ዘዴን ቢጠቀምም ከአዲሷ ሙሽራ ከዚህ በላይ መረጃ ሊያገኝ አልቻለም። እውን አቶ አንላይ ሳምንት የቀረውን ሰርጉን ትቶ ከጎንደር ከተመለሰ በኋላ ስለተፈጸመው ነገር አታውቅም የሚለውን ጉዳይ እስኪያረጋግጥ ድረስ በፍርድ ቤት ትዕዛዝ በማረፊያ ክፍል እንድትቆይ አደረጓት። በመቀጠልም በመንደርተኛው ጥቆማ ላይ በመመስረት ዋና ትኩረታቸውን በታዳጊዋ ሄርሜላ ላይ አደረጉ። ለምን ወደ ፖሊስ ጣቢያ እንደመጣሽ ታውቂያለሽ? አዎ። ለምንድን ነው? እንጀታችን በጣም ስለሸተተ። ለምንድን ነው የሸተተው? አንላይ ከሽንት ቤቱ የሚነሳው ጠረን ቢባባስም ችላ ብሎት ሄርሜላን ይዞ ከመንደሩ ለአንዴና ለመጨረሻ ጊዜ ለመጥፋት ይወስናል። አንላይ ምንድነው የማየው? ምንድነው የምሰማው? ጭራሽ እሷ በሌለችበት ደላላ አምጥታ ቤቱን ልሸጠው ነው እንዴ? አዎ እዚህ ቤት በገባው ቁጥር የስናፍቅሽ ስራ ሰላሜን እየበጠበጠኝ ነው። ደግሞ ይሄ ሽታ የመጣው በድመቶቹ ምክንያት መስሎኝ ነበር። አንድ ባህታዊ አስመጥቼ ጸበሉን ሳዝረጨው አስደግማብኝ እንደሆነ ማርከሻው ምን እንደሆነ ነግረውኛል። ምን ልሁን ብላ ነው የምታስደግምብህ? መኮብለሏ ሳያንስ ጨርቄን ጥዬ እንዳብድላት ይሆናላ። እኔ የምልህ ግን ቤቱ በሷ ስም ነው ያለው። ያለሷ ደግሞ ቤቱን መሸጥ አትችልም አይደለ? ለሱ መላላጣ አንላይና ሄርሜላ ቤት የማይኖሩበትን ሰዓት ጠብቃ ከባለቤቷ ጋር በመሆን ከሽንት ቤት ውስጥ የሚነሳው ጠረን ምን እንደሆነ ለማረጋገጥ ይወስናሉ። ባለቤቴ ቁፋሮውን እንዳጋመሰ ሽታው እየጠነከረብን ሲሄድ የድመቶች ሬሳ ብቻ ለመሆኑን ብንጠረጥርም ያየነው ነገር ይሆናል ብለን ግን አልጠበቅንም ነበረ። ምንድን ነበር ያያችሁት? የተቆራረጠ የሰውነት አካል ነው።
ፖሊስ ያሰባሰባቸው ማስረጃዎች የድርጊቱ ፈጻሚ አንላይ እንደሆነ ቢጠቁሙም እንዴት ሚስቱንና የ5 ዓመት ልጁን ወደ አስክሬንነት እንዴት እንደለወጣቸው በቀላሉ ሊነግራቸው አልፈለገም። ሆኖም ብቸኛዋ የዓይን ምስክር የሆነችው ታዳጊዋ ሄርሜላ ግን በስተመጨረሻ እውነታውን ዘርግፏለች። እናቴ ከጎንደር ከመጣች በኋላ እኛን ሳታናግረን ዝም ብላ ታለቅስ ነበር። ከዛ በጣም ሲመሽ አባዬ ወደ ቤታችን መጣ። በትዳሩ ላይ ሌላ ትዳር ሊመሰረት ሲል እጅ ከፍንጅ የተያዘው አንላይ የፈጸመው አስነዋሪ ተግባር ሳይበቃው በሌሊት ከስናፍቅሽ ጋር መጣላት ይጀምራል። ምን ቀረ ብለህ ነው ደግሞ ተመልሰህ የመጣው? ከልጆቼ ጋር ልኖርበት። እኔ አንተን አክብሬ ነው እንጂ ብዬ ሰው መሰብሰብ አላቃተኝም። እሺ እባክሽ አንቺ ፈልጊ አይደለም የመጣው ንብረቴን ለመካፈል ጥሬ ግሬ ባመጣው ሀብት ደግሞ መካፈል ነው። ሰይጣኔን አታምጪው። ልቀቀኝ ወደዛ። በዚህ ወቅት እንኳን ስናፍቅሽ ለባሏ ክብር ተጨንቃ እንዲሄድ ብትለምነውም ሊሰማት ያልቻለው አንላይ ከተፋታንም ንብረቱን ተካፍለን ነው መሆን ያለበት ብሎ ሊደበድባት ይታገላል። ከዛስ ምንድነው የተፈጠረው? ከዛ ማይ ጭንቅላቷን በብረት ሲመታት እሷም ትንሽዬ ብቻ ጮችና ዝም አለች። እኔም በጣም ፈርቼ እንደተኛው ሲሆን እህቴ ደግሞ ብድግ ብላ ማልቀስ ጀመረች። አባዬ ጸጥ እንድትልላት ፈልጎ በኃይል እየደጋገመ አፏ ሲያፍናት እሷም እንደማይ ትንሽዬ ብቻ ጮና ጸጥ አለች። እኔ ግን ያተኛው ስለመሰለው ምንም አላረገኝም። ማያም እህቴን አፈቁ። አባዬ ግን ጨካኝ ነው። አልፈልጉም፣ ማየት አልፈልግም። አባዬን ግን ማየት አልፈልግም። ማየት አንላይ የ5 ዓመት ልጁን ሬሳ ሽንት ቤት ውስጥ በቀላሉ እንደጨመረው የሚስቱን ሬሳ ግን ሊጨምረው ስላልቻለ በገጀራ መቆራረጥ ይጀምራል። የቆራረጠውንም የሚስቱን የሰውነት ክፍሎች በጭካኔ እዛው የሽንት ቤት ጉድጓድ ውስጥ ይጨምረዋል። ይህንን አሰቃቂ ድርጊት በዓይኗ ያየችው ሄርሜላም ከመበርገጓ የተነሳ ለአባቷ ያየችውን ሳትናገር ለቀናቶች በጭምትነቷ ቀጠለችበት። ለዓመታት ሃይማኖተኛና መልካም ሰው መስሎ የኖረው አንላይ የፖሊስ የምርመራ ቡድን እንዳረጋገጠው ከሆነ ከአዲሷ ሙሽራና ከስናፍቅሽ ውጪ በወለጋ ክፍለ ሀገር 3ኛ ሚስት እንዳለው በክስ ሂደቱ ወቅት ደርሶበታል። ፈሪሃ እግዚአብሔር ያለው ሰው መስሎ መታየቱ ለሽፋን የሚጠቀምበት እንጂ እውነተኛ ማንነቱ ሴቶችን ተለሳልሶ እየቀረበ ሀብትና ንብረታቸውን የግሉ ለማድረግ የሴራ መረቡን ሲዘረጋ የኖረ ሰው ነው። በተለያዩ የባንክ አካውንቶች ውስጥም ከ3 ሚስቶቹ በተለያየ ምክንያት የተቀበላቸው ከኑሮና ከገቢው ጋር የማይመጣጠን ከፍተኛ ገንዘብ መገኘቱን ፖሊስ በምርመራው ወቅት አረጋግጧል። ጉዳዩን የያዘው ከፍተኛ ፍርድ ቤትም ለፈጸመው ተደራራቢና ዘግናኝ ወንጀል ተመጣጣኝ ነው በማለት በዕድሜ ልክ እስራት እንዲቀጣ በይኖበታል። እናትና ታናሽ እህቷ በአባቷ ምክንያት ወደማይመለሱበት ዓለም የሄዱባት ታዳጊዋ ሄርሜላ ከዚህ በኋላ የምትኖረው የብቸኝነት ሕይወት ምን ያህል ከባድ እንደሆነ ለማንም መገመት አይከብድም። በዛሬው የአንላይ ታሪክ ከፍጡራን ሁሉ የሰው ልጅ ምን ያህል ምስጢራዊ እንደሆነ የልቡና የአእምሮ ሐሳብ አንዳንድ ጊዜ ለዓመታት አብራችሁ ብትኖሩም ከሱና ከፈጣሪ በቀር ማንም እንደማያውቅ ማሳያ ይሆናል ብለን አቅርበንላችኋል።